የህወሓት ከፍተኛ አመራር ናቸውና አሁን አንተ ኢህአዴግ ከስልጣን ቢወድቅ ይሄ ሀገር የሚሆን ይመስልሃል ወይ ነው ያሉ። ብዙም ተዳፍሬ መናገር አልፈለኩም። አይ ሀገር መቀጠል አለበት የሚል ነገር ሳነሳ ከ80 በላይ ሃይማኖት ያላት ሀገር እንደ አሸን የፈላ ሃይማኖት ባለችበት ሀገር ሰላም አይሆን ታያለ ብሎ ያሉኝ ዛሬ ነው የተናገርኩት። ክቡር ጠቅላይ ሚኒስትር ምንድነው የሚባለው በአበው ተረት ማወቅ እናውቃለን ብንናገር እናልቃለን የሚል ነገር ስላለ ብዙ ችግሮች አሉ። ስለዚህ ለውጡ ከሆነ ለውጡን የገጠመው ችግርና ፈተናው ለውጡን በማይፈልጉ እና ለውጡ የመጣባቸው ኃይሎች እናም በለውጡ ውስጥ የተሰገሰጉ የለውጥ ሰዎች በሚመስሉ ኃይሎች ነው ሰላማችን ያጣ ነው።